ትንሽ ጠብቁ ረጋጉ። ግን ማለት ነው ያኛው ይሄዳል እንደ ቂጣ ከሚገለባበጡ ማለት ነው። ሜሪ ነው ሸጣን ነው የምትባል እሷ የራሱ ማለት ነው መራቅ አለባት። አስመሳይ ሌባ ቀጣ ማመን አለባት እሷንም ማመን የለባትም። እሷ እኮ ከዳኒ ጋር ትነጋገራለች። ከዳኒ ጋር በውስጥ የሆኑ ነገር ትሰራለች። ከአሁን ሰዓት ቀጠላ ሜሪን ማንንም እንደታምኝ ማመን የለብሽም። ከዚህ በኋላ አንቺና ሉሌና አብርሃም ብቻ ነው እኛ የምንፈልግ ነው። ከአንቺ የምንጠብቅ ነው እኮ ማሬ ብለሽ ይህ ሁሉ ደረጃ ማምጣት አለብሽ። ይህ ሁሉ ደረጃ ሁሉም እንድደርስም ቤቱን እንዲበተን የሚያደረገው ሰው ነው። ሰውን ማመን የለባትም። አድሮ ቤት ውስጥ አድሮ ከእጇ በልቶ ወጥቶ ገብቶ በሰላም እንደ ራሱ ቤት ቆጥሮ አኖራ እንኳን ያኖራችሁ ሰው እኮ ነው ማረ ቤቱ ገምነ ወጥቶ ትዳሩን የበተነው። ካም ባለ ሜሪን የሚሆን ሜሪ አባቴም እንኳን ማመን የለባትም። የራሱን መጠበቅ ትዳሩን የራሱ መምራት አለበት። አንቺ ቆይ በዚህ ሀሳብ እየሰጠች ነው ሩታ ሀሳባችንን ስለምትሰማ ሩታ ሀሳብ ስለምትሰማ ሩታ ከዚህ ላይ አትሰማንም አትበሉ። እኛ የምንናገረው ነው የምታደርገው። መሲ ሀሳብሽን ጨርሽ። ሀይቲ ቆይ ታላቂ በተራ እናወራ ማለት ነው። ሩታዬ ቪዲዮ ስትለቅ ቲክቶክ ላይ መታ ስለምትቀመጥ ማለት ነው የምታወሩ ሰዎች ማለት ነው። በተራ አውሮ ሩታዬም ደግሞ የራሷን መጠበቅ አለባት። ጌታ ቪዲዮን እንኳን ከምትለቅ ማለት ነው የራሷን በቃ መሽታል። ቲክቶክም ስትገቢ ሩታ በየቤቱ የምትከፍት ሩታ ሰዳቢም ሩታ አደናቂም ሩታ ነው የሚለው። ዩቱብም ስትገቢ ከታች እስከ ከላይ ድረስ ሩታ ሰው እኮ ማሬ የሰው አፍ ጥሩ አይደለም። ረጥብን ያስደርጋል የሰው ራሱ ማለት ነው። እግዚአብሔርን ትንሽ ራሱን ሁለቱም ማለት ነው እሱን ወደ ራሱ እስከሲመለስ በቃ እሱን ወደ ራሱ እስከሲመለስ ማለት ነው አሟል እያሉን አይደል? እሱም ሐኪም ቤት ይግባ ከቤታችሁን በቃ ቤታችሁ ላይ ተደብቆ እንትን መሆን ነው። ሁሉም ሰው ይሄ አፍ መቀየር አለበት። መተት እየተወገደ ሊግባችሁና ማለት ነው መናጤውላ ጃሃን ለማኞች የእነሱ ፓንት የለበሳችሁ ዝም ብላችሁ መታችሁ መተታ እሷን አታደረጋችሁ እሱን አደረገው እያላችሁ ሲሆን አታጥና ማሬ እዚህ ጋር ይቅርታ አድርጊና ሴትዮ በራቆት ነው እንደ እየመጣችሁ ውስጥ ለብሳለች። ኧረ ራሷ ጉዳይ ለምን እንኳን በባንታ ትመጣ ከዳቦና ከፍታ አፈሩበት ግን እንትኑ ተደርጎበታል ብለው ነበር። አፈሩ ራሳቸው ዛሬ ሳንቱ ተመልሶለታል። በቂጧ የራሱ አትዘቅዝቅም። እናንተ አሁን ሩታ ብቻ ተናገሩ። እኛ እንኳን ወገኑ በቃ ሩታዬ ራሷ ወደ ራሷ ሆነ መጠንቀቅ አለበት። ዳኒም ማመን የለባትም፣ ሜሪም ማመን የለባትም። ዳኒና ሜሪ ማሬጅና ጎንቱ ስለሆነ ሜሪ ምንም አላመረችኝም። እሺ ባትመጣ ደስ ይለኛል። ሜሪ ጓት የለባት